ሄሎ ቤተሰብ እንዴት ናችሁ? እግዚአብሔር የተመሰገነ ይሁን ይደና ነኝ። ይሄን እንግዲህ በደንብ አሳይቻችኋለሁ ብዬ ተስፋ አድርጋለሁ። እንዴት ነው ይሄ ነገር የመጨረሻው ፋይናል ስቴፑን እንዴት አድርጎ አመጣው? ይሄ ዝም ብሎ ለሳምፕል ያክል ነው። ፎርሙላውን እዚህ ላይ ብዙም አላስቀመጠላችሁም። እንዴት እንደመጣ እሱ አይናገርም፣ ግን ፋይናሉን አመጣቶታል። እንዴት እንዳመጣው ግን ስለማያሳይ በደንብ አሳይቻችኋለሁ። በደንብ ማለት ነው በስክሪፕቶ እየጻፍኩኝ አሳይቻችኋለሁ እና አላያችሁት እንደሆነ እዩት። ይሄንን ፎርሙላ በመከተል ኤግዛምፕል እንሰራለን ዛሬ። እሱን ኤግዛምፕል ከመስራታችን በፊት ግን ሰብስክራይብ ማድረግና ሼር ማድረግ እንዳትረሱ። ምክንያቱም የእናንተ ሰብስክራይብ ለኔ እንዲበረታታ ያደርግኛል ማለት ነው። ዛሬ ኤግዛምፕሉን አሳያችኋለሁ። ቀላል ነው፣ ግን የማይገባችሁ ከሆነ አሁንም እየጻፍኩኝ አሳያችኋለሁ። እሺ ይሄ ኤግዛምፕል ምን ይላል መሰላችሁ? based on the following assumption expenditure and income data of the family ይላል። የነዚህ ኤክስፔንዲቸር እና ኢንካም አለ እዚህ ላይ ዳታ compute slope and intercept estimator ዛት ስሎፕ እና ኢንተርሴፕቱን ኮምፒውት አድርጉ ነው የሚላችሁ። እንዴት ነው ስሎፕ እና ኢንተርሴፕቱን ኮምፒውት የምናደርገው? መጨረሻ ላይ ማምጣት ያለብን እንዴት ነው? ዋይ አይ እኩል ነው ቤታ 1 ፕላስ ቤታ 2 ኤክስ አይ ነው። ይሄ ነው እንትኑ ኢኩዌሽኑ ይሄ ነው። እና እንግዲህ እኛ ማምጣት የሚጠበቅብን ቤታ 1 እና ቤታ 2ን ማግኘት ነው። ቤታ 1 እና ቤታ 2ን ፎርሙላው እንዴት እንደሚፈልግ አሳይቻችኋለሁ፣ በደንብ አሳይቻችኋለሁ። አሁን ደግሞ ይሄንን በዛ ፎርሙላ ተጠቅመን እንዴት አድርገን እንትን አሲዩም ማድረግ እንችላለን ማለት ነው። ቫልዩ ሶ ይቺ ኢንተርሴፕት ትባላለች፣ ይቺ ደግሞ ስሎፕ ትባላለች። ኤክስ አይ ባንድን ሲጨምር በቤታቱ አማውንት ዋይ አይ ይጨምራል ማለት ነው። ይሄ ነው የሚያሳየን። ስሎፕ ማለት ኮንሲስተንሲ ነው። ስሎፕ በአንድ አይነት ዩኒት ነው የሚጨምረው ማለት ተመሳሳይ ነው። በአንድ ዩኒት ሲጨምረው ኤክስ በዚህ አማውንት ዋይ ይጨምራል ማለት ነው። ቤታዋን ግን እንደሚያሳየን ኢቨን ኤክስ 0 ቢሆንም እንኳን ዋይ በቤታዋን ይጨምራል በቤታዋን አማውንት ማለት ነው። እና እዚህ ላይ የሚያሳየን ኤክስ አይ ኢንካማችን ነው። መቶ ኢንካም ሲኖረን 65 ኮንሱም እናደርጋለን። 140 ሲኖረን 180 ሲኖረን 100 እያለን ኮንሳምፕሽናችንን ኢንካማችን ላይ ዲፔንድ እንደሚሆን አይተናል። ኢንካም ሲጨምር ኮንሳምፕሽን እንደሚጨምር አይተናል። ፖዚቲቭ ሪሌሽንሺፕ እንዳላቸው ማለት ነው። እና ባለፈው ይሄንን አቬሬጁን ሰርተናል። አቬሬጁን ኮንዲሽናል እና አንኮንዲሽናል ሚን ቫልዩ እያልን ሰርተናል። እሱ ላይ ሄዳችሁ ማየት ትችላላችሁ። የዚህን አቬሬጅ እንዴት ነው የምናገኘው? አንኮንዲሽናል ከሆነ ከ65 80 100 115 130 ደምራችሁ ለብዛት ውስጥ ታካፍሉት አንኮንዲሽናል ታገኛላችሁ። ኮንዲሽናሉንም እንደዛው አሳይቻችኋለሁ። እና ዛሬ እንዴት አድርገን እናገኛለን የሚለውን አሳያችሁ። ይሄ ሶሉሽኑን ሲያስቀምጥላችሁ ይሄ አለ ዋይ አለ 65 ኢንካማችን 100 ሲሆን ዋይ 65 ነው። እንትን ኦብዘርቬሽናችን 5 ኦብዘርቬሽን ነው። 5 ፋሚሊዎች ላይ ነው ያየን። 140 ሲሆን 180 ይሆናል። 180 ሲሆን 100 ይሆናል። 220 ሲሆን 115 ይሆናል። ከዚያ መጨረሻ ላይ ዋይ ቫልዩን ደመረ። ዋይ ቫልዩን ሲደምር 400 መጣለት 490። ይሄን ኤክስ ሲደምሩት 900 ይመጣላችኋል። ዋይ አይ ስኩዌር የሚለው ደግሞ አሁንም ደግሞ ምን አደረገ? 65 ሲባዛ በ65 እዚህ ይሄን ይመጣላችኋል። 80 ሲባዛ በ80 6400 ይመጣላችኋል። 100 ሲባዛ በ100 10000 እያለ እዚህ ድረስ መጣላችሁ። ይሄንን አጠቃላይ ሲደምሩት ይሄ ማለት የነዚህ ድምር ማለት ምን ማለት ነው? ሳም ኦፍ ዋይ አይ ስኩዌር ማለት ነው። ምን ስንት መጣላችሁ? 50750 መጣላችሁ። እንዲሁም ኤክስም እንደዛው ኤክስንም ስኩዌር አደረገው። 100 ሲባዛ በ100 10000 140 ሲባዛ በ140 19600 እያለ ሰም ኦፍ ኤክስ አይ ስኩዌር ስንት ይመጣላችኋል? 178000 ይመጣላችኋል ማለት ነው። ከዚያ ደግሞ ኤክስ እና ዋይን አባዛዚ እንዴት እንዲያስቀመጠው ግር እንዳይላችሁ ነው። 65 ሲባዛ በ100 65000 ይመጣል። 80 ሲባዛ በ140 11200 ይመጣል እያለ ይሄዳል። አሁንም የነዚህ ሰም ኦፍ ዋይ አይ ኤክስ አይ የነዚህ ሰም ስንት ይመጣል ማለት ነው? 94800 ይመጣል ማለት ነው። ይሄ ማለት ዋይ አይ ኤክስ አይ ማለት ዋይ አይ ኤክስ አይ ሲደመር አሁንም ዋይ 2 ኤክስ 2 ሲደመር ዋይ 3 ኤክስ 3 ሲደመር ዋይ 4
x4 ሲደመር እያለ ነው የሚሄድ። እንዴት ነው ይሄን ፎርሙላውን ሰም ማለት እሱ ነው። እና እንዴት ነው የምናደርገው? ይቺ ስሞል ኤክስ ምንላት ይቺ ስሞል ኤክስ ይቺ ካፒታል ነች። ያት ይቺ ስሞል ኤክስ ፎርሙላዋ እንዴት ነው? ካፒታል ኤክስ ማይነስ ካፒታል ኤክስ ባር። ኤክስ ባር እንዴት ነው የምናገኛት ካላችሁኝ ኤክስ ባር which is equals to sum of x over n አድርገን እናገኛታለን ማለት ነው። ኤክስ ባር እንግዲህ እንዴት እናገኛታለን? ይቺ 900 አለች sum of x ይቺ ነች 900። ከዛ n ስንት ነው? 5 ነው። 900 ሲካፈል 5 ስንት እናገኛለን? 180 እናገኛለን። ይቺ እናገኛለን ማለት ነው። አሁንም ወይም እንደዚህው አሁንም ወይንም እንዴት እናደርጋለን? ስሞል ዋይ ማለት ነው። ይቺ ስሞል ዋይ ይቺ ስሞል ዋይ ያለች አይደለ? እንዴት አድርገን እናገኛታለን? አሁንም sum of y over n ማለቴ ሶሪ ይቺን ስሞል ማለት ነው which is equals to y ካፒታል ማይነስ y ባር ኦቨር እንደዛ አድርገን እናገኘዋለን ማለት ነው። ይቺን ስሞልን ማለት ነው። ከዚያ አሁን ሰሙን ይቺን ለማግኘት እንዴት ነው የምናደርጋቸው? sum of small yi small xi which is equals to እንዴት አድርገን ነው የምናገኛቸው? sum of what x minus ካፒታል x ማለት ነው x minus x bar ሲባዛ x y minus y bar አድርገን እናገኛለን። በደንብ አሳያችኋለሁ ግን በስክሪፕቶ እየጻፍኩኝ ማለት ነው። ከዚያ ይሄንን ካገኘን በኋላ የቤታቱን ነው የምናገኝ አይደለ? እነዚህ ይሄንን አገኘና ከዚያ ደግሞ ቤታቱን እንዴት ነው የምናገኘው ታላችሁኝ? sum of x minus x bar times sum of times y minus y bar over sum of small x i square ነው የምናገኘው። x i ስሞል x i እንዴት ነው የምናገኘው የሚለው ነግሬያችኋለሁ። ካፒታል x ማይነስ x ባር አድርገን ነው። ከዛ እሱን መደመር። ለምሳሌ እዚህ ላይ አለ ካፒታል x የት አለ? 100 ነው። 100 ማይነስ 180 ስንት ነው? ማይነስ 80። ይሄንን ዘሆል ስኩዌር ሲደመር ማንን ለማግኘት? ይችን ማለት ነው ኤክስ አይ ዘሆል ስኩዌር ይቺ ስሞል ኤክስ አይ የምንላትን ማለት ነው። አሁንም 140 ማይነስ 180 ማይነስ 40 ዘሆል ስኩዌር ሲደመር 180 ማይነስ 180 0 ዘሆል ስኩዌር ሲደመር 220 ማይነስ 180 ስንት ይመጣላችኋል? 40 ዘሆል ስኩዌር ሲደመር 260 ማይነስ 180 80 ዘሆል ስኩዌር። ይሄን ስትደምሩ ስንት ይመጣላችኋል መሰላችሁ? 16000 ይመጣላችኋል አጠቃላይ ማለት ነው። 16000 ይሄን ደምራችሁ እዩት። እንዴት ምን ነው የምታደርጉት? ማይነስ 80 ዘሆል ስኩዌር ስታደርጉት ስንት ይመጣላችኋል? 6400 ማይነስ 40 ዘሆል ስኩዌር ስታደርጉት 1600 አሁንም 80 ዘሆል ስኩዌር ስታደርጉት 6400 አሁንም 40 ዘሆል ስኩዌር ስታደርጉት 1600 ይሄንን አራቱ ስትደምሩት 16000 ይመጣላችኋል እዚህ ማለት ነው። እንትንን ደግሞ ኤክስ አይ ደግሞ ይቺ እንትን ሰም ኦፍ ስሞል ዋይ አይ ኤክስ አይ የሚለውን ማለት ነው። ሰም ኦፍ ስሞል ዋይ አይ ኤክስ አይ የሚለውን እንዴት ነው የምታደርጉት እያችኋለሁ፣ ነግራችኋለሁ። ዋይ አይ ማይነስ ዋይ ባር ሲባዛ ኤክስ አይ ማይነስ ኤክስ ባር ነው የምታደርጉት። ገብቷችኋላ? ምን አለ ዋይ ማይነስ ዋይ ባር 65 ማይነስ ስንት አለ? የዋይ ባር 98 ነው ይመጣላችሁ። ይሄን 490 ለ5 ታካፍሉት። ከዚያ ስንት ይመጣላችኋል? 65 ማይነስ 98 ሲባዛ 100 ማይነስ 180 አሁንም ኤክስ ባር 180 ስለሆነ እሱን ትደምራላችሁ። 80 ማይነስ 98 ሲባዛ 140 ማይነስ 180 እያላችሁ ትቀጥላላችሁ። አጠቃላይ ትደምሩታላችሁ። ስትደምሩት ስንት ይመጣላችኋል? 6600 ይመጣላችኋል። ከዛ የቤታቱ ፎርሙላ እንዴት ነው? ቤታቱ መልሱን በደንብ አሳያችኋለሁ መጨረሻ ላይ ማለት ነው። ቤታቱ ዝኳልስቱ ሰም ኦፍ ስሞል ዋይ አይ ስሞል ኤክስ አይ ኦቨር ሰም ኦፍ ስሞል
ኤክስ አይ ዘ ሆል ስኩዌር ነው። መጨረሻ ላይ ስንት መጣላችሁ? የነዚህ የዋይ ኤክስ አይ 6600 መጣላችሁ። 6600 መጣላችሁ። የኤክስ አይ ስኩዌርስ 16000 መጣላችሁ። ይሄን ስታካፍሉት ስንት ይመጣላችኋል? 0.4125 ይመጣላችኋል። ማን? ቤታቱ። የቤታቱ ፎርሙላ ስለሆነ ማለት ነው። ቤታዋን እንዴት እናገኘዋለን ካላችሁኝ ደግሞ ቤታዋን ፎርሙላ ላስታውሳችሁ። ቤታዋን which is equals to y bar minus ቤታቱ x bar ማለት ነው። ከዚያ እንዴት እናደርጋለን? y bar ስንት ነው? 98 which is equals to 98 ማይነስ ቤታቱ ስንት ነው? 0.4125 ሲባዛ x ባርስ 180። ይሄን ስታደርጉት በደንብ 23.75 መምጣቱን ቼክ አድርጉ። 23.75 ይመጣላችኋል ማለት ነው። ከዚያ መጨረሻ ላይ እንዴት ነው የምታደርጉት? መጨረሻ ላይ ኢኩዌሽን ስታስቀምጡ y i which is equals to ቤታ 1 ፕላስ ቤታ 2 x i አይደል የምታደርጉት ስታስቀምጡት ኢኩዌሽኑ ይሄ አይደለ? ቤታ 1 ስንት አግኝተናል? 23.75 23.75 ሲደመር ቤታ 2 0.4125 x i አድርጋ ታስቀምጣላችሁ ማለት ነው መጨረሻ ላይ። ይሄ ነው ኢኩዌሽኑ። እቺ ምንድነች? ኢንተርሴፕት ነች። እቺ ስሎፕ ነች። መጨረሻ እንግዲህ ላሳያችሁ እኔ የሰራሁት መልስ ማለት ነው ከናንተ ጋር ቼክ እንድታደርጉት። when income increase by 1 unit dollar or ብር then consumption expenditure increase by 0.4125 unit dollar or ብር ይላችኋል። እቺ እንግዲህ ስሎፕ ናት። አንድ ኢንካማችን እቺ ኤክስ ቫልዩ በአንድ ሲጨምር ዋይ ቫልዩዋችን በ0.4125 ይጨምራል። እቺ ስሎፕ ኮንሲስተንትሊ ኢንክሪዝ የምታደርገው ነች ማለት ነው። በዚህ በተመሳሳይ አማውንት እና እንዴት እንዳመጣሁት ላሳያችሁ እናንተም ቼክ እንድታደርጉት ማለት ነው። 65 ሲደመር 80 ሲደመር 100 ሲደመር 220 ሲደመር 130 ስናደርገው 490 ይመጣላችኋል። ከዚያ ዋይ ባር እንዴት አመጣት? ዋይ ባርን ይሄንን 490ን ሰም ኦፍ ዋይ ኦቨር ኤን ነው ዋይ ባር የምናገኘው። 490 ለ5 ስታካፍሉት 98 ይመጣላችኋል። እቺ ዋይ ባር ማለት ነው። ከዚያስ ሰም ኦፍ ኤክስስ ሰም ኦፍ ኤክስ አሁንም 100 ሲደመር 140 ሲደመር እያለ እስከ 260 ተደምሩና 900 ይመጣላችኋል። ለኤን ስታካፍሉት አሁንም ማንን ለማግኘት? ኤክስ ባርን ለማግኘት 180 ይመጣላችኋል ማለት ነው ኤክስ ባር። ከዚያስ ይቺ ሰም ኦፍ ስሞል ኤክስ አይ እንዴት ነው የምናገኛት ብያችኋለሁ። ካፒታል ኤክስ አይ ማይነስ ካፒታል ኤክስ ባር ነው። ይህንን ሰም ማድረግ ነው። 100 ማይነስ 180 ሲደመር 140 ማይነስ 180 ሲደመር 180 ማይነስ 180 እያለ እስከ መጨረሻው ተደላችሁ። ከዚያ ይህንን ስኩዌር ለማድረግ ይቺ ማነች? ኦቨር እንትን ኦቨር የምናደርጋት ማለት ነው ታህቷ። ከዛ ማይነስ 80 መጥቶላችኋል። ማይነስ ኢኤስ 100 ማይነስ 180 ማይነስ 80 ይመጣል። 140 ማይነስ 180 ማይነስ 40 ይመጣል እያለ ይሄዳል። ይችን ማይነስ 80ን ስኩዌር አድርጓት። ስኩዌር ስታደርጓት 6400 ይመጣላችኋል። ይችን ስኩዌር ስታደርጓት 1600 ይመጣላችኋል። ይቺ ራሱ ዜሮ ነች። አሁንም እነዚህን 1600 እና 6400 ይመጣላችኋል። ይሄን ስትደምሩት ሰም ኦፍ ስኩዌር አይደለ? ይችን አትዝች ይቺ የምታዋት ማለት ነው። መጨረሻ ላይ ስትደምሯት 16000 ይመጣላችኋል ማለት ነው። ግልጽ ነው። 16000 ከዚያስ ማን እናገኘው? ሰም ኦፍ ዋይ አይ ኤክስ አይ ስሞል ዋይ አይ ኤክስ አይ እንትን ለአሏ ማለት ነው። ለአሏ እንዴት አድርገን እናገኘዋለን? ዋይ አይ ማይነስ ዋይ ባር ሲባዛ ኤክስ አይ ማይነስ ኤክስ ባር እያለ እስከ መጨረሻው ይሄዳል። ለምሳሌ 65 ማይነስ 98 ሲባዛ 100 ማይነስ 180 ሲደመር 80 ማይነስ 98 ሲባዛ 140 ማይነስ 180 ሲደመር 100 ማይነስ 98 ማይነስ ሲባዛ 180 ማይነስ 180 እያለ እስከ መጨረሻው ይሄዳል። ከዚያስ ስንት እናገኘዋለን? 2640 ሲደመር 720 ሲደመር 980 ሲደመር 2560 ስናደርገው መጨረሻ ላይ 6600 ይመጣላችኋል ማለት ነው። ከዚያስ እንዴት ነው የምታገኙት? ይሄን 6600 መጣላችሁ። ይሄንን 6600 ቤታቱን ለማግኘት አይደለ? ቤታ እኩል ነው ሰም ኦፍ ኤክስ አይ ዋይ አይ ኦቨር ሰም ኦፍ ኤክስ አይ ስኩዌር ነው። ከዚያ ምን አደረጋችሁት? 6600ን ለ6600ን ለ16000 ስታካፍሉት 0.4125 ይመጣላችኋል ማለት ነው። ቤታዋንንም ቅድም እንደነገርኳችሁ
ከዚያ ቤታዋን እንዴት ነው የምናገኘው? ቤታዋን which is equals to ቤታ ቱ እንትን ዋይ ባር ማይነስ ቤታ ቱ ኤክስ ባር ነው። ከዛ ዋይ ባር ስንት ነው? ዋይ ባር 98 ነው። 98 ማይነስ ቤታ ቱስ ስንት መጥቶላችኋል? 0.4125 ሲባዛ ኤክስ ባርስ 180 መጨረሻ ስንት ይመጣላችኋል? እሱ መልሱ ተቀምጦላችኋል ማለት ነው። ስሎፑ የቤታዋን ነው። ስሎፑ ኢንተርሴፕቱ ግን የቤታቱ ነው። እሱን በደንብ አድርጋችሁ ተከታተሉና መስራት ትችላላችሁ። ያልገባችሁ ነገር ካለ ኮሜንት ላይ ያስቀምጡልኝ። እንዴት ለተማሪው በምን አይነት ወይ ነው ብሰራላችሁ ለእናንተ የሚገባችሁ የሚለውን ነገር ኮሜንት ላይ ያስቀምጡልኝ። ምክንያቱም እኔም ለተማሪ ስለሆነ እየለፈው ያለሁት እናንተም እንዴት ይገባችኋል በሚለው ኮሜንታችሁን አስቀምጡልኝ። በደንብ አሻሽዬን መስራት እንዲችል ማለት ነው። ሰብስክራይብ ካላደረጋችሁ እስካሁን ሰብስክራይብ ማድረጋችሁን እንዳትረሱ። አመሰግናችኋለሁ። ባይ ባይ።